ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ይሄን የመሰለ ዙም አላሳያችሁ ነው። በነገራችን ላይ ጸጉሯ ለምን እንደሆነ አላውቅም ምልጥ ብሎ ነበረ ማለት ይቻላል። ምልጥ ማለት ነው። አሁን ላይ ይውዝ ሙሉ ሞልቷል ማለት ነው ጸጉሯ ማለት ነውና ሙሉ ለሙሉ በቅሏል። ሙሉ ለሙሉ የበቀለበት ሲስተምን ደግሞ ለእናንተ ሹክ እላችኋለሁ። ከዚህም በፊትም ስለ ጸጉር ሰርቼላችኋለሁ። የኔን ጸጉር እንደምታዩት በጣም ረጅም ነው። ጸጉሬ የረዘመበት ምክንያትም ነግራችኋለሁ እና የሷንም ጸጉር እያሳደግኩ ያለሁበትን ነገር ሚስጥርም እነግራችኋለሁ። ያው ብዙ ጊዜ ስለ ቁርንፍድ ብዙ ነገር ይባልለታል። ቁርንፍድ ጥቁር አዝሙድ ተደርጎ በዘይት ዘይቱን አድርጋችሁ ማፍላት ወይንም የዘይት ዘይቱን ጠረንን የማትወዱት ደግሞ በእንደዚህ አይነት ቫቲካ ቅባት ይሄንን ቅባቱን ከገዛችሁት በኋላ ምን ታረጉታላችሁ? እቃ ላይ ተገለብጡትና የምታፈሉበት እቃ ላይ ማለት ነው። ተገለብጡትና ቁርንፍድ እና የጥቁር አዝሙድን ታውቁታላችሁ ኢትዮጵያና ጥቁር አዝሙድ አርጋችሁ ታፈሉታላችሁ። ከዛ ይበርዳል። ከበረደ በኋላ አጥልላችሁ እዚህ ውስጥ ተከቱታላችሁ። ቆዳችሁን በዚህ እና ደግሞ አሁን ይኸውላችሁ እንደዚህ አይነት ባዝሊን የትኛውን ባዝሊን ይሆናል? አንድ አይነት ዝርያ ናቸው ባዝሊኖቹ ማለት ነው። ይሄም አለ ይሄ አልቆ ነው አሁን ይላችሁ ይሄንም ያክል ጨርሶ ነው እንዴ ያደገው እንዳትሉ። ጫፉን የኛ ያበሻ ጸጉር በተፈጥሮ እንደምታውቁት ዛላው ይደርቃል። ዛላው ደግሞ ፈሳሽ ቅባት ይበልጥ ያከረድደዋል እንጂ አያለሰልሰውም። ዛላውን ሊያለሰልሰው የሚችለው ቫዝሊን ወይንም ጭቃ ቅባት መሆን አለበት። ምናልባት ቫዝሊን የማይመቻችሁ ጭቃ ቅባት የሚመቻችሁ አላችሁ። ግን ቫዝሊን እርግጠኛ ሆኜ የምነግራችሁ ለየትኛውም ሰው ይሆናል ብዬ ነው የማስበው። ኢቭን ምናልባት ማይሆነውና ማይመቻቸው ብዬ ማስበው ለሉጫ ጸጉር ያላቸው ጭቃ ቅባት ሲቀቡ የሆነ ልምጭቅ የሚላል አይደል? በጣም ይያዝና የሚጠባበቅ አይነት ማለት ነው። ምናልባት እንደነሱ አይነት ጸጉር ከሆነ ነው እንጂ ለእንደዚህ አይነት የከርዳዳ ጸጉር ቫዝሊን በጣም ጥቅም ያለው ነው። ጸጉራችሁ የከርዳዳ ጸጉር በተፈጥሮ እንደምታውቁት እንትን ይላል የመያያዝ ባህሪ የመከርደድ ባህሪ ያለው። ጭቃ ቅባት ደግሞ እንዳይከረድድና እንዲለሰልስ ያደርገዋል ማለት ነው። ልስልስ እንዲልና እንዲፍታታ ያደርገዋል። ሲቀልጥ የጭቃ ቅባቱ ሲቀልጥ ወዝ እንዲኖረውና እንዳይሰባበር ያደርገዋል ማለት ነውና ለከርዳዳ ጸጉር ይሁት እንዴት እንዳደገ ለከርዳዳ ጸጉር አስፈላጊ ነገር ነው ቫዝሊን። ግን ያው እቺንም እንዳትረሷት። ያው ሁላችሁም የምታውቁት እኔ ከዚህም በፊት ያልኩትም ሞቅ ያለ ውሃ ቀዝቃዛ ባይሆን ጥሩ ነው። ሞቅ ያለ ውሃ ልክ እንደዚህ እያራሳችሁ ይሄ አሁን ሁለተኛ ዙሪያው ማለት ታጥባ ፈትቼ እያደስኩላት ነው ማለት ነውና ግን ውሃ ስላልታጠበች እያራስኩኝ ነው። ምክንያቱም የከርዳዳ ጸጉር በደረቁ መበጠር የለበትም። በደረቁ ሲበጠር እንሰባብረዋለን። እንኳን ሊያደግ ያደገችውን ሁሉ ስብርብር ነው የምናደርጋት ማለት ነውና መጀመሪያ እንደዚህ ውሃ ይፈልጋል። የከርዳዳ ጸጉር እርጥበት ይፈልጋል። እንደዚህ እያደረግን ካራስ ነው በኋላ ቫዝሊን እንቀባዋለን። ቆዳውን ሳይሆን ጫፉ ማለት ነው። ዛላውን ቫዝሊን እንቀባዋለን። አሁን በደንብ አርሻዋለሁ። ይታያል ብዬ ተስፋ አደርጋለሁ። አሁን ሲበጠርም ይበጠራል ማለት ነው። ልብሷ እንዳይረስባት ፎጣ ልጠቀምላት። አይዞሽ ከስተመሪ በጣም ነው የምንከባከብሽ። እኔ ነኝ የተንከባከብኩላት የእውነት ነው ብላችሁ። ጭንቅላቷ በጣም ጸጉሩ ከመነቀሉ የተነሳ በቃ ቆዳዋ መላጣ ሆኖ ነበረ መሃሉ ማለት ነው። መላጣ ላታምኑ ትችላላችሁ። አሁን እዩት እንዴት እንዳደገ ሙሉ ነው ያደገው። ወላ ሙሉ የበቀለው አሁን ላይ ማለት ነው። በጣም ይመስገን ፈጣሪ ነው ያለችው። ይመስገን ለካ ተስፋ አለኝ ነው ያለችው። እና ጸጉራችሁ ቆዳችሁ የተመለጠ ያው ፈሳሽ ቅባት ለቆዳ ነው ብያችኋል። ቆዳችሁ የተመለጠባችሁ በጣም እየረገፈ ፊታችሁ እየሸሸ ያለባችሁ ቁርንፍድና ጥቁር አዝሙድ
የስጋ መጥበሻ የረሳሁት ነገር የስጋ መጥበሻ ያው እኛ ግቢያችን ስላለ ቀጥፈን እርጥቡን ያደረግነው የስጋ መጥበሻ ደረቁም ይሸጣል። እርጥቡንም ካገኛችሁ አሪፍ ነው። አንድ ላይ ታፈሉታላችሁ። ካፈላችሁ በኋላ ጠንፈፋችሁ ልክ እንደዚህ በዚህ ትቀታላችሁ። ቆዳውን ተቀቡታላችሁ ማለት ነው። በቃ በደንብ ቆዳውን ቅብት አድርጋችሁ ያው ማታ ስትተኙ በሸርብ ወይንም በሻሽ ጠቅልል አድርጋችሁ አስራችሁ አያችሁት እንዴት እንዳለ ለጥ ማለት ትችላላችሁ ማለት ነው። አሁን ውሃ ስለነካው ማለት ነው እንዴት ልስልስ እንዳለ በቃ ሜዶ አይደለም። ብሩሽ ደግሞ ያው በዚህ ነው የምጠቀመው እኔ። ይሄ ብሩሽ ከልብ ያበጥራል ፀጉርን። በቃ ከልብ ፀጉር ልብ አለው እንዴ እንዳትሉ እና ደረት ነው ያለው ከልቡ ያበጥረዋል። ምክንያቱም ከፀጉር በጣም ከልቡ መበጠር አለበት ፀጉር። ከልቡ ካልተበጠረ ፀጉር በጣም አስቸጋሪ ነው ማለት ነውና ፀጉር በተቻላችሁ መጠን አበጥሩት። እንደዚህ ታረጉና ቫዝሊን ተቀቡታላችሁ። ከዛ እንዲህ ከቀባችሁት በኋላ ደግሞ በጣም እንዲየቀነሳችሁ ሙሉ ለሙሉ ደግሞ አትታገሉ። ሙሉ ለሙሉ ሳይሆን በተቻላችሁ መጠን እንደዚህ እየቀነሳችሁ አያችሁታል። እንደዚህ እየቀነሳችሁ እንደዚህ ለመቦረሽ ሞክሩ። አያችሁት እንዴት እንደሚቦረሽ ይዩት ምን ያህል ደረዘመ። ተስፋ አለኝ ነው የምትሉት ሁላችሁ ሞክሩት። የእውነት ነው የምላችሁ። በነገራችን ላይ እኔ በሰራሁት ቪዲዮ ላይ በቫዝሊን ጉዳይ ቫዝሊን ተጠቅማችሁ እኔ መዳሜ ቅባት አልገዛልኝ ብላ ዝም ብዬ ቫዝሊን ነበረ ፀጉሬ ሲደርቅብኝና በጣም ሲያስቸግረኝ ቫዝሊን መቀባት ጀመርኩ። ከስንት አንድ ቀን መዳሜ ወጣ ቤት ውስጥ ለመነፋፈስ ኢጃቤን ሳወልቀው ፀጉሬ ዞማ ሆኗል። ልክነሽ ቫዝሊኑ ነው አለችኝ ማለት ነው አንዷ። እና ደግሞ ተጠቅመው መልሰው ኮሜንት እየጻፉልኝ ያሉላችሁ በጣም ልክነሽ እኔው ለውጥ አይቼበታለሁ በጣም አመሰግናለሁ የምትሏላችሁ። ያልሞከራችሁት ግዴ ለሞክሩ። ምናልባት ሌላ ነገር ብዙ ሞክራችሁ እኮ ተሰላችታችሁ ሊሆን ይችላል። አረኔ በቃኝ ፀጉሬ ነው ይመሮኛል ከእንግዲህ ወዲህ ተስፋ የለኝም ብላችሁ ያላችሁ ልትኖሩ ይችላላችሁ። ግን ሞክሩት። መሞከር አይከፋም። በቃ ሞክሩት። የምሬ ነው ብላችሁ ልክ እንደዚህ እየቀነሳችሁ ልቡ እስከሚጠፋ በቃ ቆዳችሁ ጋር እንዲሙጥጥ አድርጋችሁ ታበጥሩታላችሁ ማለት ነው። እንደዚህ እየቀነሳችሁ ውሃ ስለነካ ደግሞ አያስቸግርም። በቃ ልስልስ ባለ ሁኔታ ነው የሚበጠረው። አይወጣም። ይዩት አይወጣም፣ አይሰባበርም፣ አይነቃቀልም። እንደዚህ እያረጋችሁ ለማበጠር ሞክሩ። ትጠቀሙበታላችሁ። በተፈጥሮ ያው ፀጉር ቤት ስለሰራው ነው መሰለኝ ፀጉር ማበጠር መንከባከብ ወዳለሁ የሰው ማለት ነው የራሴን አይደለም። የእውነት ነው ብላችሁ በቃ ሰው ሁሉ ስሪኝ ሳይለኝ ነው የምሰራው ማለት ነው። ለምንድን አላውቅም። ያው እንግዲህ ሙያው ሊሆን ይችላል። በፍቅር ነው ሙያው ወደው እና ተጠቀሙበት። የምሬ ነው ብላችሁ ልክ እንደዚህ ማለት ነው እየቀናነሳችሁ እንደዚህ ከስር ድረስ ሙልጭ አርጋችሁ ፀጉር ድድዱን አይደለም ይሄ ከላይ ምንጭር አድርገው አይደለም ከልብ አበጥሩት። ፀጉርን ሊያፍታታና ሊያሳድገው የሚችለው ማበጠሩ ነው። ማበጠሩም ጭምር ነውና አበጥሩት። ልክ እንደዛ አያችሁት እንዴት እንደማበጥረው እንደዚህ ልቡ እስኪጠፋ መበጠር አለበት። በቃ እንደዚህ እንዲፍታታና በስነ ሰዓት ልስ ብሎ መበጠር አለበት። ልክ እንደዚህ ማለት ነውና ሞክሩት። ግዴላችሁም ትጠቀሙበታላችሁ፣ አትጎዱም። ውሃ ስለነካ አንደኛ አይወጣም፣ አይነቃቀልም። ይዩት አይወጣም፣ አይነቃቀልም፣ አያሳምመንም። ከርዳዳ ፀጉሮች በተፈጥሯችን ያመናል። ፀጉራችን ሲበጠርና አያችሁታል ምን ያህል እንደሚበጠር ልቡ እስኪጠፋ ሲበጠር እንደዚህ አንደኛ ፀጉራችንም እንደዚህ እያዝም ነበር። በቃ መላጣ ነበረ ፀጉሩ። ምን እንደመለጠው ምን የመለጠው ብላችሁ ነው የምትደነቁት ማለት ነውና አሁን እንደዚህ አድርጎ ተስፋ ኖሮት እና ተጠቀሙበት። በተለይ ፀጉራችሁ ከርዳዳ የሆናችሁ ተጠቀሙበት ማለትን እወዳለሁኝ። ያው ተሰርቶ ደግሞ ላሳያችሁ። ያው የዚህን ያህል ረጅም ነው እና ተጠቀሙበት ለማለት ነው የመጣሁላችሁ ማለት ነው። ያው እኔ መቼም ለእናንተ ማልሆነው ነገር የለም። አንዳንዶቻችሁ ምን አለ እንደው ዞማ ፀጉር ስታዩ የኔ ፀጉር እንደዚህ ዞማ ሆኖ እንደዚህ በተወራጨው እምትሉ አላችሁና ሁማኔር ለምን ነው የምትሉት? የእውነት ነው የምላችሁ። በተለይ ደግሞ ከርዳዳ ፀጉር በተፈጥሮ ታዳጊ ነው። የኔ ፀጉር አያድግም ባካችሁ፣ ከርዳዳ ነው ሉጫ ነው የሚያድገው የምትሉ እንደውም ሉጫ ፀጉር አያድግም። እኔ ልንገራችሁ
የእውነት ነው ብላችሁ ሉጫ ፀጉር እንደው አያድግም፣ ከርዳዳ ፀጉር ያድጋል። ከርዳዳ ፀጉር ምንድነው አያያዝ ይለዋል፣ አያያዝ ይጠይቃል ማለት እንደምቾቱ እንደኛ እንደፈለገው መንጨትና መታገል ሳይሆን እንደምቾቱ ውሃ ደረቅ መሆን አይፈልግም። ውሃ መሆን ነው የሚፈልገው ወይንም እርጥበት ነው የሚፈልገው። ሲበጠር እርጥበቱ መጠበቅ፣ ዛላውን ደግሞ ወዝ እንዲኖረው ነው የሚፈልገው። ደረቅ ነው ወዝ እንዲኖረው መጠበቅ። በቃ የፀጉሩን ባህሪና ምቾቱን ማወቅ ነው። እመኑኝ ያድጋል፣ እመኑኝ። የእውነት ነው የምላችሁ። አንዳንዴ ኧረ ፀጉር ካፈጣጠር ነው ባካችሁ የኔ አያድግም ምናምን የምትሉ ሰዎች ሞክሩት። የእውነት ነው የምላችሁ የኔ ፀጉር እንደዚህ አልነበረ፣ በቃ እንደዚህ አልነበረ። አዘናፍሉት እንደዚህ ለማለት በቅቻለሁ። እና ሞክሩት፣ ተጠቀሙ። የእውነት ነው የምላችሁ ትወዱታላችሁ ብዬ ተስፋ አደርጋለሁ። ልክ እንደዚህ እየቀነሳችሁ እያበጠራችሁ ተንከባከቡ ፀጉራችሁን። ባዝሊን ምን እየተጠቀማችሁ ማለት ነው። እወዳችኋለሁ። አብራችሁ የነበርኩት እኔ እዝርቶ ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ያው እንግዲህ ደግሞ አቆነጃጅቻ ተመልሼ እመጣለሁኝ። ያው ሰርቻ ጨርሼ ማለት ነው። አሁን እንደዚህ እያበጠርኳት ነው። አያችሁት? እንደዚህ ልቡ እስኪጠፋ መበጠር አለበት። በቃ እንደዚህ እየከፈልን ሙልጭ አድርገን ማበጠር ነው እንጂ ሲደርቅ መልሶ እንደዚህ እየረጨን በደንብ አርግተን በጥር እናደርገዋለን። እንደዚህ ከስር ድረስ ማለት ነው። ምክንያቱም ከስር አጫጭር ፀጉሮች ሊኖሩ ስለሚችሉ እነሱ መበጠር አለባቸው፣ አቅም ኖሯቸው እንዲያድጉ ማለት ነው። እዛው ርምጥ የምናደርገው ከሆነ ግን የመፍታታትም የማደግም አቅም አይኖረውም ማለት ነው። እና ይሄንን ልናረግ ይገባል ውዶች። ያው እንግዲህ ደግሞ ያው ከዚህ በይበልጥ ደግሞ ሲያድግ ይዤላችሁ እመጣለሁ። የእውነት ነው የምላችሁ፣ ፖስት አደርግላችኋለሁ። እንደሚያድግ ደግሞ እርግጠኛ ነኝ። ከዚህ በላይ ደግሞ ሲያድግ ያው ከወርና ከሁለት ወር በኋላ ልዩነት ይሄን ፀጉር መልሼ አሳያችኋለሁ ማለት ነው። በጣም ለውጡን ታዩታላችሁ። የእውነት ነው የምላችሁ። እናንተም እየተጠቀማችሁ ካለ እኔ ብቻዬን ከምጠቀመው ብዬ ነው። ያው እኔ ያው በዞትር እንደምጠቀመው ነግራችኋለሁ። እኔ እየተጠቀምኩ ማሳየቻችኋለሁ። ያው እኔ ስጠቀም ቪዲዮ ሰራላችኋለሁ። ያው በሷ ደግሞ በጣም መጀመሪያ ላይ ነበረውና አሁኑን ለውጡን ገርሞኝ ነው ለኔ ራሱ ማለት ነውና እናንተ ለምንድን ነው ማትጠቀሙ? ተስፋ የቆረጣችኋላችሁ። በነገራችን ላይ እኔ ፀጉር መላ የለውም እንደው ስፈጠር መላጣ ሁኝ ብሎ ነው የፈጠረኝ የምትሏላችሁ እና እናንተ ተስፋ እንዳላችሁ ሹክልላችሁ ነው። ቀልድ የለም፣ ተስፋ አለ። ተስፋ እንዳትቆርጡ። እንደዚህ ሊያዝ አይደለም፣ የምሬ ነው የምላችሁ። መሀሉ እንዳለ መላጣ ነበር። ይሁት ከመያዝም ትርፍ ለመሆን በቅቷል ማለት ነው። አያችሁ? ወይኔ ይሄንን ይመስላል ማለት ነው። በእንደዚህ አይነት መልኩ ራሳችሁን ተንከባከቡ፣ ፀጉራችሁን ጠብቁ። ግዴታ አርቲፊሻል ሂውማን ሄር መሸከም የለብንም። ፀጉራችን ራሱ ከሂውማን ሄር በላይ ተንከባክበን ዞማ ልናረጋው ይገባል ማለት ነው። ልቡ እስኪጠፋ አሁን ተበጥሯል። ከዛ ወደታች ምክንያቱም ያው ብዙ ጊዜ እኔ ቁጥርጥር ስሰራ ነው የምታውቁት። ረጅም ፀጉራችሁ ቁጥርጥር የመሰራት አቅም ካለው ቁጥርጥር ተጠቀሙ ማለት ወፈር ያለ ቁጥርጥር ስሩት። አንደኛ የመፍታታትና ስትፈቱትም ድጋሜ ደግሞ ዛላውን ጠብቆ ይፈታል። የማደግም ቻንሱ ትልቅ ነው። የሷ ግን በጣም እስከሚያዝ ድረስ ቁጥርጥር አልሰራውም ማለት ነው። ያው ለቁጥርጥር በደንብ እስከሚደርስ ድረስ እስከዛ ድረስ ወፈር ያሉ ወደ ኋላዎች ሹሩባዎች ነው መሰራት ማለት ነው። እና ሹሩባዎቿን እየሰራዋትኝ ታያላችሁ እንግዲህ በደንብ ስለተበጠረ ወላ ሲከፈል አያያዝ ምናምን በቃ ፍትት ያለ። አንደኛ በደንብ ፀጉሩ ሲበጠርልን ወይንም በደንብ ፀጉራችንን ስናበጥር ለአይምሯችን ቅልል ነው የሚለው። እኔ ፀጉሬ በደንብ ካልተበጠረ በቃ ጭንቀት ነው የምሆነው። የሆነ አናቴ ላይ የሆነ ነገር የተሸከምኩ ነው የሚመስለኝ። በደንብ ተበጥሮ ግን ከተሰራ በቃ ምን ልበላችሁ 2 ፍሬ ፀጉር አናቴ ላይ ያለ አይመስለኝም። በጣም ነው የሚቀለኝ ማለት ነውና ፀጉር ዋናው ነገር መበጠሩ ነው። መበጠሩ ላይ አበጥሩት፣ ተንከባከቡት ፀጉራችሁን።
በእንደዚህ አይነት መልኩ እንደዚህ አርግቼ ሹሩባ እሰራታለሁ ማለት ነው። ምክንያቱም በደንብ መያዝ አናቷ ላይ ፀጉር የለም ነበር በነገራችን ላይ በቃ መላጣ ነበር። መላጣ በጣም ነው የምትገረሙት ማለት ነው። እኔ ራሱ በጣም ነው የተገረምኩባት እና አሁን እንደዚህ ሹሩባ ለመሰራት በቅቷል። ሹሩባ ራሱ አይሰራም ነበር በቃ ምን ልበላችሁ። እና እንደዚህ ያው እኛም በእርግጥ ቪዲዮ ላይ አይተን ነውና ቪዲዮ ላይ እቺ ሞከርኩትኝ በቃ ይሄን ነገርማ ለቤተሰቦቼ እኔ ለሚያዩ ለራሱ ለምን አላደርሳቸውም በሚል ነው እንግዲህ እንደዚህ በአማረ ሁኔታ ተሰርታለች ማለት ነው። እንዴት አያችሁት? እንደዚህ ተይዞ ሹሩባ ይሰራው ነበር። አናቷ ሙሉ አልነበረም። እንደዚህ ፀጉር የለውም ነበር። ማይገርማችሁ አሁን ጥቅጥቅ ብሎ በቅሎ አረነኛ ራሱ መቼ እንዳደገና እንዴት እንዳደገ ሳንዳቅ ደነገጥነው ወላ ማለት ነው። እና ተጠቀሙት። የእውነት ነው ብላችሁ በጣም ትገረሙበታላችሁ። ያው ሙሉ ሹሩባ ሰርቼ ደግሞ አሳያችኋለሁ። እንመለሳለን። ይሄው ተመልሰን መተናል። ሌላውን ሹሩባ ልክ እንደዚህ ጨርሼ ማለት ነው። ልክ እንደዚህ ወደ ኋላ 4 ቦታ ነው የሰራኋት ማለት ነው። እዩትማ እዩት ምን ያህል እንዳደገ። የእውነት ነው የምላችሁ በጣም መላጣ የነበረው ፀጉር ምን ያህል እንዳደገ ይውልኝ። እዩት ገና ዞማ ሆኖ ነው የምታዩት። ያው እስካለው ድረስ እኔ መንከባከባት ማለት ነው። እዩት ባዶ መላጣ ጭቅላት ነው። እውነት ነው ብላችሁ ፀጉሩ ላይ አልበቅል ብሎ ቆዳው ላይ አልበቅል ብሎ በቃ ቅባቱን እየቀባ ነው ከእንደገና እንደ አዲስ የበቀለው ማለት ነው። ይሄንን ይመስላል። ተጠቀሙት፣ ተወዱታላችሁ፣ ታደንቁኛላችሁ። እንዴት አባቴ አግኝቼ ገመት አርግቼ ለሳብሽ ነው የምትሉት የእውነት ሲሪየስሊ። እና ተጠቀሙት ማለትን እወዳለሁ። እኔ እንዝርቶ ደግሞ የውበት ሳሎን መስራት ከፈለጋችሁ ያው ሳሎን የለኝም ቤቴ ትመጣላችሁ ማለት ነው። እንደዚህ ቆንጆ አርግቼ ሰርቼ እልካችኋለሁ። ያው እጄ ብዙ ጊዜ ተወዳጅ ነው። አታሳመመኝ የሚላሉ ልስልስ አርገሽ ነው የምትሰሪው። ወይኔ ለፀጉር ምቾት በቃ ተሰላፊው ብዙ ነው። እኔ የሰራኋቸው ልጆች በቃ ሲሄዱ ሲከተሉኝ እደጄ ነው የሚሰለፉት ማለት ነው። ልክ ፀጉር በተፈጥሮ ስትሰሩ ማለት ነው ጉትት ቁንድድ አድርጋችሁ አትስሩ። ለስለስ ያለና ለቀቅ ባለ መልኩ ቢሰራ እመርጣለሁ። ቁጥርጥራውን ስሰራ እኔ በጣም ለቀቅ ባለ ሁኔታ ነው የምሰራው ማለት ነው። በቃ ሽክ ያለ ቁጥርጥር ነው ብዙ ጊዜ የምሰራው ማለት ነው። እንደዛ አይነት ቁጥርጥር የሚሰራላችሁ እንደዛ አይነት ቁጥርጥር ስሩት። ጫፉን ብቻ ጠበቅ አድርጉትና ሌላው ሸክሸክ አድርጋችሁ የሆነ ምቾት ይኖረው ዛላ ክርር ስታረጉት እንክትክት ብሎ እንዲሰባበር ነው የምታረጉት ስትፈቱት ማለት ነውና ወደ ኋላ ስትሰሩም ደግሞ ያው ጠበቅ ለማድረግ ብትሞክሩም ክርር ደም ስር እስከሚነቀል ፀጉሩ ይነቀላል። ስትፈታው በኋላ ላይ ሲፈታ ሲበጠር እንዳለ ምዝዝ ብሎ ነው የሚወጣው። ለበቃ የሆነ ጠበቅ የሆነ እንዲያድግ ጠበቅ ብታረጉትም ምክንያቱም ቶሎ እንዳይላላና እንዳይበላሽ የተሰራው ግን በቃ ሸክሸክ አይኑን ለማውጣት ብለን እንዳንጎዳው ፀጉራችን ሸክሸክ ባለ መልኩ ብንሰራ ለውበት ብቻ ሳይሆን ለምቾትም መሆን አለበት። ፀጉር ካልተመቸው ምን ዋጋ አለው? አይኑን ለማውጣት ክርር ረግተን ፀጉራችንን መላጣ ብናደርገው ምንም ትርጉም የለውም። አሰራር ላይም ምቾት ፍጠሩ ማለትን እወዳለሁኝ። ፀጉር ሁሉን ነገር ምቾት ይፈልጋልና እንደ እንክብካቤው ነው። እንደዛ ከሆነ የማያድግበት ምክንያት ምንም አይነት ምክንያት የለም አይኖርም። እና እንደዛ ያደረጋችሁ ስሩ፣ ፀጉራችሁን ተንከባከቡ ማለትን እወዳለሁ። ደረቅ ፀጉር ያላችሁ ልክ እንደዚህ ውሃ እየተጠቀማችሁ ነው። ውሃ እየተጠቀምኩኝ ነው። እንደዚህ ጫፍጫፉን እንደዚህ አበጥረዋለሁ። በቃ ማበጠር አስተዋጽኦ አለው። አበጥሩ ፀጉራችሁን በስነ ስርዓት በደንብ አድርጋችሁ ማለት ነው። እንደዚህ አርግቼ ጫፉን አበጥረዋለሁ ዛላውን እንደጠበቀ እንዲሰራልኝ ማለት ነው። እና ይሄንን ይመስላል እንግዲህ እቺን ቆንጆ እንደዚህ አርግቻ ቆንጆ እንደዚህ አርግቻ አሳድጌላታለሁ። እስካለው ድረስ እንከባከብላታለሁ ብዬ ተስፋ አደርጋለሁ። ያድግላታል። እስካሁን ማሳድጌላታለሁ። ሞያ አለ እኮ አለ። አትጠቀሙበትም? ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ላልደረሳቸው እንዲደርሳቸውና እንዲጠቀሙ አድርጉልኝ። እወዳችኋለሁ። ሴቶችዬ በውበታችን ቆንጆና ኩብል መሆን አለብን። ኩብል ኮረንዳ። እንግዲህ ይሄንን ይመስላል ፀጉሯን። ይዩት
ከባዶ ተነስቶ ከመላጣ ተነስቶ አስባችሁታል? ከመላጣ ተነስቶ ይሄንን የሚያክል ዞማ መኖር ማለት ያችሁት ወደ ኋላ ተመልሶ ደረሰ ማለት ነው። እና ይሄንን ይመስላል ማለት ነው። በዚህ አይነት መልኩ እንደዚህ አምሮባታል ቺኮረዳ። እወዳችኋለሁ አብራችሁ ስለነበራችሁ በጣም 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 አርግቼ ነው ወዳችሁ ማከብራችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። የሚደርሳችሁ ቪዲዮዎች ኮፒ ሊንክ አድርጉልኝ። ፖስት እያደረግ ስላልሆነ ስታክ ሆኗል ማለት ነው ቪዲዮዎቼ። ለማንኛውም በዚህ አይነት መልኩ ቆንጆ ቆነጃጅቻታለሁ። ሁሌም እንደዚህ ነው መንከባከብላት። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ቸር ሰንብቱልኝ። ከኔ ጋር ቻው ቻው።